ያነጋገሯቸው ነው አይደል? ከሚደክማችሁ ዝም ብሎ እኛ አይደክመን ወይኔ ያህል እንኳን እኔ በግሌ አላገለገልኩም። ሰላም ጤና ይስጥልኝ። ውድና የተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምን አላችሁ? እንደምስቆያችሁ? እኔ አላሁ እግዚአብሔር ይመስገን። በያላችሁበት ሰላም ክርስቶስ ይብዛላችሁ። የተወደዳችሁ ኦርቶዶክሳውያን በንቁሃን ሚዲያ የምትከታተሉን ይህን አዲሱን ቻናላችንን ሰብስክራይብ አድርጉኝ ማለት ወዳለሁኝ። ያ እንግዲህ በተለያዩ ምክንያቶች ቪዲዮ ላንለጥበት እንችላለን ማለት ነው። እስከሚስተካከልልን ድረስ ሁላችሁም ይህን አዲስ ቻናል ሰብስክራይብ አድርጉ። ዛሬም በአዳዲስ መረጃዎች ተመልሼ መጥቻለሁኝ። ቅድሚያ ወዳደረኩት መረጃ ወስዳችኋለሁኝ። ሁላችሁም ይህን ቪዲዮ ላይክ እና ሼር በማድረግ ጀምሩት። ቀጥታ ዛሬ ወዳዘጋጀሁት ቪዲዮ ወስዳችኋለሁኝ። ተከታተሉ። የእፎይን ያህል እንኳን እኔ በግሌ አላገለገልኩም። እፎይ እድለኛ ነው። የቅዱሳኑ ሁሉ በረከት ደርሶታል። የቅዱሳኑ ሁሉ ጸጋ ደርሶታል። እንዲሁም በእፎይ ልንቀና ነው የሚገባው። በእውነት ነው የምላችሁ። ሰርቆ አይደለም፣ ሰው ደብድቦ አይደለም፣ ሌባ ሆኖ አይደለም፣ ወይ የሆነ ዘረኛ ሆኖ አይደለም፣ ወይ ስለሆነ ነገር አውርቶ አይደለም፣ ወይ ደግሞ በማይረባ ቦታ ተገኝቶም አይደለም። እሱ በገባው ልክ ስለ እምነቱ አስረዳ። እሱ በገባው ልክ የክርስቶስን ፍቅር ገለጠ። ስለዚህ ፈተና መጣበት። ይሄ ደግሞ ክርስትናችን ነው። ክርስትናችን መገለጫ ይሄ። ስለዚህ እንዲሁም እፎይ በጣም ትልቅ ጸጋን ያገኘው። እፎይ የአባቶቻችን በረከት ደርሶታል። በጣም እድለኛ፣ የመጨረሻ እድለኛ፣ ከምላችሁ በላይ እድለኛ ሰው ወንድማችን እፎይ በጣም። ስለዚህ የመጀመሪያው መጸለይ ነው። በቃ መጸለይ፣ ለእፎይ በጸሎት ማሰብ። አሁን እረፍት ጊዜ ወስዷል። እረፍት ጊዜውን በደንብ እንዲወስድ በደንብ የጸሎት ጊዜ እንዲሰጠው፣ በጾም በጸሎት እንዲበረታ በጸሎት አስቡት። በሚያስፈልገው ነገር ማገዝ የሚገባ ነገር ሁሉ እናግዘዋለን። ምንም ችግር የለውም። እፎይ በተጠየቀበት ልክ በሌላ ወገን ያሉ ሰዎች ሊጠይቁ ይገባል። ይሄ ግዴታ ነው። ባይዘወይ ለምን መሰላችሁ? አንደኛ አንድ ሰውን ይሄን አርጋሃል ስንል እኔ ምን አርጋለሁሽ? ለምሳሌ እፎይ ወንድማችን እምነታችን አንቋሿል፣ ተሳድቧል፣ እንዲህ ሆኗል ተባለ አይደለም? መልካም ይሁን። እሺ እኛስ ምን አድርገናል? አይደል መጠየቅ ያለበት። እሺ እኛስ ምን አድርገናል? እፎይ ተሳደበ ሲባል እፎይን ተሳደበ ብሎ የሚከሰው ሰው ከሱስ ወገን የተሳደቡ የሉም? ከሱስ ወገን ያላገጡ የሉም? ከሱስ ወገን ክርስቶስን የሰደበ የለም? ከዛ ወገን ክርስቶስ ላይ ያላገጠ፣ ክርስቶስ ላይ ያሾፈ፣ ክርስቶስን የሳደበ፣ ቅዱሳኑን የሰደበ የለም እንዴ? ፌር የሆነ ነገር ነው። እፎይ ካጠፋ ችግር የለውም ይጠየቅ። እሺ በዛ ሳይድ መጠየቅ የለበትም? አለበት። በእኩል ወንበር፣ በእኩል ፍርድ፣ በእኩል እይታ ሁሉም መታየት አለበት። አንነካም፣ ያንም አናስደፍርም። ለሃይማኖትና ለሀገር እንሞታለን። እኛ የተዋህዶ ልጆች ባለማተቦቹ አንድ ነን፣ አንለያይም። ከገጠር እስከ ከተማ እምዬ ኦርቶዶክስ ብከዳሽ ቀኜ ትክዳኝ፣ ዶግማሽን ቀኖናሽን አስከብራለሁ፣ ቦታሽን ስፍራሽን አስከብራለሁ። ስለዚህ ቦታሽን ስፍራሽን አስከብራለሁ። ስለዚህ በመምህራችን እጅግ በምንወደውና በምናከብረው በመምህር ምህረተአብ አሰፋ የተካሄደው ሰልፍ ይህን ይመስላል ማለት ነው። እጅግ አድርጌ ማክበር እወዳለሁኝ። እንግዲህ ሁላችሁም እንደምታውቁት ይህ ታላቅ መምህር ቅድስት ቤተክርስቲያን በምትደፈርበትና በምትነካበት ሰዓት እንደዚህ ያሉ ወጣቶች ሰብስቦ ድምፅን የሚያሰማ እንግዲህ ይህ ድምፅ በተሰማ ጊዜ ደግሞ ሁሉም ኮሽታው እንደሚጠፋ አንጠራጠርምና የመምህራችን እጅግ ለቅድስት ቤተክርስቲያን ታላቅ ስራ የሰራ ወንድማችን መምህር ምህረተአብ አሰፋ ነው። በእውነት ቃላት የለኝም እሱን ለማመስገን። እግዚአብሔር ባለበት ይጠብቀ ማለት እወዳለሁ። እስኪ አንድ ተጨማሪ ቪዲዮ አስደምጣችሁና የዛሬው ቪዲዮ የመጨረስ ይሆናል።
ገብተው እያነጋገሯቸው ነው አይደል? ከሚደክማችሁ ዝም ብሎ እኛ አይደክመንም። በእስልምና ጉዳይ Allahu Akbar.